50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ለዘርዝራችሁ አቤቱ ጌታ ሆይ በመጠጡ ፈዞ በአልኮል ደንዝዞ ዛሬ እንኳን ባረፈ ባልመጣ ሴት ይዞ አሜን። ምንድነው ትንከባለል? ምንድነው? ምን ከዋሽ ፓርክ ነው እንዲያመጣ? ምን ነው እዛ ታውቃታለህ እንዴ? ስትግጥ ቮልቮ ምቀኛ ጎረቤት አለኝ ምናምን አላልኩሽ? እሱ ማይሰካብኝ ኮረሪ ማይሰካብኛል በቃ ማልችለው። እቺ ደግሞ ፖፖችን ቱሌታችን ነች። የፈለግሽው መጠቀም ትችያለሽ። አረ አንቺ ተጠቀሚያለሽ፣ እኔ ደግሞ እኮተኩትሻለሁ። ያማ ወይ አንተ ሁለተኛ ሴት አልገዛ ማለት ማን ገዛ? እና ግብዣ ነው። የሰው ግብዣ ይነካል? ግብዣ አይደለ? አረ ወደዛ አባለሙ እኛ ጋር ባለመው ቦርድ 357 ብር ነው የምናስከፍለው። 357 ቦርጭ አጥፋት። እንዳንቺ አይነት ምን ለበል ሴት ባገባ እንደ ልም ነው አይጠፋልኝ ምን? ኤቲው በቀን መክፈል ይችላል? በቀን ይቻላል። በቀን 35 ብር። በቃ እኔ እሱን እከፍላለሁ። ድሮ ማለት ከብን ነው ግን በዚህ ቱታ መስራት ይችላል? በሱ አይቻልም። ምንድነው ቱታ አይደል እንዴ? እኛ ጋር የስፖርት ልብስ ቱታም ጫማም እንሸጣለን አለን። እንዴ ማለት እንሰራለን በቡታንታ? አዎ ስብከትም እጽፋለሁ። ያው ግጥም እንደምጽፈው ሁሉ ማለት ነው። እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ። ሰርጸ ተሳክቶልሃል ብሎኛል። የሺ ራሷ ይሄን ሙዚቃ አንተ ስትዘፍን አይኔን ጨፍኜ ነው የሰማሁት ብላኛለች። እኔ ራሴ ካሜራ ባሉ እኔ ዘፈን ሲያለቅስ ባይኔ በብረቱ አይቻል። ግን ይገርምሻል ህዝብ ራሱ ይሄ 800 በሚባለው ቁጥር ኤስኤምኤስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም። አንተ ይሄን የመሰለ ድምጽ ይዘህ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል። አፍሪካዊ ይዘት አለው። ደግሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ? አፌ ላይ ልኳል እኮ አዎ ከቢልጌት ጋር ይመሳሰላል። እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር የሚባለው? ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋራ ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ። ደግሞ እንደምንመጣጠን እርግጠኛ ነኝ። ግን ከቤተሰቦች ዘፋኝ የሆነ ሰው አለ እንዴ? ዘርማን ዘራችን ስልሽ ይገርምሻል እናቴ እንደነገረችኝ እንደው ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎ ልጅ ጎረቤት ከኛ ቤት ግድግዳ ጋራ የተገናኘ በሙሉ ዘፋኝ ናቸው። እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች። ቢዮንሴ አሁን ግን ቅርንጫፉ ተሰብሯል። ጓደኛዬ ነው ስታየው ትልቅ ይመስላል። እዚህ ነው ከኛ ሰፈር ጀርባ እዚህ ሰፈር ኑሮ እንዲያደርግልኝ ብሉ ወይ ፎቶ ላንሳችሁ እስቲ እንዴ ብላ አይ ከሉ ጋር ላንሳችሁ እንደ አባባ ቆንጆ እኮ ናቸው። አረ ፈገግ ትንሽ ፈገግ ምንድን ነው የምትሰራው? ብዙ ነው የምሰራው። በጥቃቅንና አነስተኛ 5 ለ5 ተደራጀን። ከቀበሌ ገንዘብ ተበደርን። አሁን ንብ አንባለሁ እኔ የከተማ ንብ አንባለሁ። ንቡም ከተማ ውስጥ ነው ህዝብ መሀል አትክልት እተክላለሁ። አንዳንድ ስብሰባ ሲኖርም ጥሩምባ ነፋለሁ ሰፈር ውስጥ። አታውቁኝም እኮ ነፋለሁ እኮ እናንተ በር ላይ ሁሉ ቆሜ እኮ። በጣም ጥሩ በጣም ደስ ሁሌ እንደዚህ ነው የምትበሉት አይደል? ምግቡን ነው አነሰብህ እንዴ? አይ ዜግነታችሁን የተምታታብኝ ኢትዮጵያዊ አንተ ግን ኢትዮጵያዊ ናችሁ አይደል? ፖድካስት ናችሁ። ከየት ነው ያመጣው? እባክህ እንደው ምን ይሻለናል? አይ ሳንቾ ብላ ይበላ ምንድን ነው ዛሬ ማርያም እንዴ ቴቴት ነው የሚሰበስባቸው? አረበላ
እንችና እኛም ሳይጀምረን ብንወጣ አይሻልም? አይ ሳንቾ ዲዘርት ነው እሱ። በረሃ አልበዛ ሁሉም ዴዘርት አልሽ። ምን አገባሽ? የፈለገውን ይብላ። ኧረ ተቀላቀለበት። 6 ወር አልበላም ከዚህ በኋላ። እኔ ምን ያው በቃ ከቢሮ ወሰዱ 10 ሺህ ብር አስቀምጬላችኋለሁ። ለሁለት ዳግ ለምን ለአንተ 10 ሺህ ለእሱ 10 ሺህ ለሁለት ያንሳል እንዴ? ተረፈ ወዳቸዋለሁ። እሺ እኛም እንወዳለን። 10 ሺህ አንቺ 10 ሺህ ለአንተ 2000 እሰጥሃለሁ። 10 ሺህ ለእሱ 10 ሺህ ለእሷ። ይህን ጊዜ ነበር 28 ተመዝግበው ኮንዶሚኒየም መግባት። ማም ዝም ብሎ ታድላችሁ ወይ! አሁን እዛ ሶፋ ላይ ደግሞ ሂጂ ትንሽ ለጥ በል። አሸብር። አቤት አቤት። ያው ስሜ አሸብር አይደለም አሽ እባላለሁ። የሰጠኸኝን ዲሞ አዳምጫለሁ። ዲሞ ዲሞ አልባልም። እንዴት ዲሞ ትይኛለሽ? እንደሱ ማለት ፈልጌ አይደለም። እና ዲሞ ማለት ምን ማለት ነው? ምን ልትፈልጊ? ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራቱ በፊት የሚያመጣው ሳምፕል ሲዲ ዲሞ ነው። ነው እንዴ? አውቀዋለሁ እኮ። ደግሞ ያለ ሙዚቃ መሳሪያ ነው የሰራው። አዎ ምንም የሙዚቃ መሳሪያ ቀርቶ ምንም ድምጽ እንዳይገባብኝ ብዬ ቤቱን ራሱ በሯን በፍራሽ በብርድ ልብስ ጥቅጥቅ አድርጌ ዘግቻት። እንግዲህ ያው የአበሻ ጎረቤት ታውቂዋለሽ አይደል? ገና ብዬ ስል መጥቶ በሬን ኮኮል። ይሄን ሁሉ ተጠንቅቄ ነው የሰራሁት። ወደድሽው? ዛሬ እንኳን የጠራው ካንተ አድመት ለመስማት ፈልጌ ነው። እና ዝግጁ ነህ? አዎ ዝግጁ። መጠኑ ስንት ነው ፍቅራችን? ውዴ ልጠይቅሽ እስቲ አንቺን ስንት ነው መጠኑ ጥልቀቱ ከሰማይ ርቀቱ ከአባይ ስፋቱ? ይኸውልሽ ወደ ሙዚቃ መቅዲ ወደ ሙዚቃ እንድገባ ከገፋፉኝ ሰዎች አንዱ 50 ሳንቲም ነው። ለሱ ደግሞ ከኛ ሀገር ሙዚቃ ጋራ ቀይጬ የዘፈንኩለት ዘፈናል የባህል። እሱን አንዴ ልስፈልልሽ። እሺ እግዚአብሔር ያክብርልኝ። ብዙ ዋዜም አለው። 50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ልዘርዝራችሁ 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 ልዘርዝራችሁ። ምን እሺ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ የዘፈንኩ ዘፋኝ በቅዱስ ያሬድ በዜማ ደራሹ በቅዱስ ያሬድ አጥንት ይዤሻለሁ። በቃ ሪሚክስ ብቻ የሰራኋት እሷን ብቻ ልበል። ልስፈን። እሺ እግዚአብሔር ያክብርልኝ። Something to me. ሳላስበው ቀርቼ አይደለም ቶሚ እውነቴን ነው። Forget to love. No. To me. ቁጭ በል ቁጭ በል። ምን ነው ጮኩኝ? ቁጭ በል። ጎረቤት በጠበጥኩሽ። ወረድ አድርጌ ልስፈን። ቁጭ በል። ቆይ አሸብር፣ የመጨረሻ ምኞት ዘፋኝ መሆን ነው? አዎ። ምን ነው እንዴ? ድፍረት ያበላል ድመት ይባል የለ እንዴ? እንዴ በኔ ላይ ነው እንዴ የምትበረቱት? ማንኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት የሚዘፍነው? ለመሆኑ መደበኛ ስራ ምንድን ነው? መካኒክ ነኝ። መካኒክ? አዎ እሱ ነው ስራ። ሰው ዲሞት ያለሽ ዲሞ አንቺ ነሽ። አንቺ እንደውም ሁለት ዲሞ ነሽ። ደህና ነኝ። ማናት? እህታችን ናት። አሜሪካንን ተከትሎ እህት አልበዛ? መቼም ሰው መድኃኒት ነው። ሰው መድኃኒት ነው። እንደው ኤፍሬም በጅምላ መጠራት ስትሆን መቼም አብሬ ቆሜያለሁ። እንግዲህ ድንቡሎ ሳንቲም የለ። ማን ጠየቀ? መጠየቅ አይቀርማ።
ምን አለ ይሄን በሽተኛ ብንሸኝ? ሴቶቹ ሴት ሄዱብሃል። አረ በሚካኤል የናፊያ ጠበቃ ናት። አፊያ የከበርቴው ልጅ ባለፈው ልደቷን ያከበርንላት ባለፈው በስልክ ነግር ያለብን እንዴ? እና ምን ቀረ? ምን የአፊያ እጮኛ ያባራት ጀምሯል። ባክ ምን ዳኒ መሬት ያዙት። አልሞት ስንል አደባባይ ይዘን ወጣ አይደል? ይሄ ልጅ አንድ ነገር ይሁን ባንተ ጦስ ነው። ካንተ ራስ አልወርድ። ምንም አይሆንም፣ ቃል እገባልሃለሁ። አሁን አንተ ከስም ውጪ ምን አለ? ኤፊ ችግር አለ? የለም ችግር አለ? አንተ ብቻ እንደው የአፍሪካ ችግር አይደል? ሄሎ ወየ ጁቬ ነይ ሬሳሽን አንሺ። በእግዚአብሔር ስም አረፈ ብለናል። ወይኔ ጉዴ! የት ነው ያላችሁት? መቃብር አፋፍ መጣሁ። አረፈ። እዛው ብር ይዞ ማረፍ አለ እንዴ? ምንድን ነው ወንድሜ? ምንም አይፈጠር፣ ቃል እገባልሃል። ፖሊስ ጋር እንደውል። አንቺ አትጨናነቂ፣ እኛ እንጨርሰዋለን። ሬሳ ሰፈራችን አይደል እንደ ያለ ነው። ደህና አጥር የሌለበት ሰፈር፣ ማምለጫ የሌለው ሰፈር። እሷ ጠበቃቸው ነች። ቃል ይባላለሁ። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። ስምሽ ምን ያደርግልኝ? እኔ ዳኒ ምንም እንዲሆንብኝ አልፈልግም። ያለ መግባባት እኮ ጉድጓድ ግባ። ዘመዶቼ የገቡበት የሞቱት ምን ነው እንደው አንተን ቅልብ ያርጉልኝ። የአፊያ ሹፌር ሪከቨሪ ነው ያለ። ዋይ አለኝ ሶሎኔ ወንድም ጠፍቷት እንደ አንድ ማስተካከለው ነገር አለ። ምንም አይደርስባችሁ። ፖሊስ ጋር እንደውል። ፖሊስ ጋር ደውሉ። ምንም አትሆኑ። ለምን ወደ ቤት አንሄድም ግን? ውጪ ነን እንዴ? ያውም አውላልና እንሄድ። አውላ ተነስ። ይሄንን ምክር ለአንድ ሰው ነገር ያላቀ ገንዘብ አለው ብለሽ ጉረኛና ይሄ ቡርጫም ሰው እንዳትውጪ አደራሽን። እንደኔ አይነት ሰው ዴቨሎፒንግ ሰው ካንትሪ ጆን ዴቨሎፒንግ ምን ነበረ እሱ? ጦርነት ያለባቸው ሀገሮች ማለት ነው። በጦር ልብ ማለት ነው። ይሄ ቡቺ ቦቢ ቲቲ መቻል ምናምን ብትላት አትሰማክም። ሌላው ልክ ፕሮሰሷን ጀምርላት ስለ ፓስፖርቷን ጉዳይ ትጀምራለህ እኮ ለውሻዋ ለስፓይኪ ከሰኞ እስከ እሑድ ደግሞ የተለያየ ምግብ ነው የምትመግባት። አንድ ምግብ ደግሞ ብትሰጣት አትበላልክም። ይሄው እንዳይጠፋብኝ ዝርዝሩን ይዤ ልመጥቻለሁ። ወጥ ረገጥሽ? ወይኔ ሶሪ። ወጥ ለምንድን ነው እቺ ልጅ በየቦታው የምታስቀምጠው? ወጥ ካልኩኝ እኔም አላዘረፍ ልትሉ ነው እንዴ? አዎ ወጥ ረገጥ ጠፋሽ? ሰዋሰው ስሚ፣ ውሻሽን ለሚመለከተው የመንግስት አካል አስረክበሽ መሄድ ትችያለሽ። እኔ የውሻ ምግብ ፍለጋ ሜኑ ይዤ በየሱፐር ማርኬቱ እየዞርኩኝ ጠላት አላፈራም። ልኖርበት እንዴ? ዳቦ በግራም በሚበላበት ሀገር ላይ የውሻ ሜኑ ይዘሽ ትመጫለሽ? ታዲያ አንቺ አሜሪካን ምን ታደርጊያለሽ? ወይኔ እንደዚህ የሚያስከፋ ንግግር ተናግሬያለሁ እንዴ? አልተናገርሽም። ቅቤ እየቀባሽን ነው እንጂ እንዴ። ኤፊ ግን ቃል ገብቶልኝ ነበረ። ኤፍሬም እኮ ራሱ ውሻ ነው ብለን አልሞከርነው። አሁን ሁለት በቂ ምክንያት አግኝቻለሁ። ከስራ አባረዋለሁ። ውሻ የኛ አባል አይሆንም። ሶሪ፣ እኔ ግን ስፓይኪን ትቼ መሄድ አልችልም። ጠንቀር ዳኒን እንደው እዛው አሜሪካ ድረስ ለላቀው እያሉ ጦጦ እያጠቡ የሚያደርሱት ሞልተዋል። ኤክስኪውዝ ሚ፣ የቀረውን ብርም አልከፍልክም። የከፈልኩህንም አፍንጫን ተይዘህ ታመጣ። ካዝና ለመወጥወጥ በመሻት ለዚህ ለመስኪኑ ለኢትዮጵያ ሕዝብ ሲባል ከስራ ተባረሃል። ምን ነው ሞቼ ባረፍኩ። ወንድ ትሞታታለህ። እንግዲህ አልተገናኘንም። ጌት አውት። ገና መሸኛህን አጨማልቀዋል። የትም አባክ አትቀጥል አንተ ሌባ። አዎ አንተ ገና መንገድ ላይ ቆመ የምትለክፈውን ሴት አሳግዳለሁ። እሱን እንኳን ማድረግ አትችልም። ዝለጅ ጁቬ ማሬ ብለህ ወድቅ ብለህ ታልቅሰታለህ። የሰራ ሰው የሰራበትን ማግኘት አለበት። ልክ ነው። ሰው የሰራበትን ማግኘት አለበት። ተፈይናሊ መች ገና ያዘዝነውን ራት በላና ነው ከፍዬ የምንሄደው? ይሄ ሰውዬ ለአሜሪካን ቪዛ ያለውን እውቀት ምን አይነት ነው? ለአንተ 450 ሺህ ብር ከሚከፍል ነዳያን ሰብስቤ ባበላ ይሻለኝ ነበር። ሰብስበሽናል እኮ መስማማት ነው ያቃተን እኮ። ሸሚዝ ቀየርና በአባታችሁ በጣም እያናድዳችሁኝ ነው። ቃል ነው የጠየቀውን ስጠው በቃ። እኩል ደከመኝ ሳይሳል ወንድሜ ብሎ አፈር ስንት ነገር ሆኖ አይ አገኝ
ይቅርታ። አንተ ውሻ ተለጥፈልኛል። ምን አባቴ ላርኪ ሰው ፍቅር እኮ መጥፎ ነው። So, I like your screenplay, but I want to know, why did you write it? What motivated you to write it? Write it. Yeah. Write it. Write it. ጥሩ ሰው ነህ። እሺ መቼ ነው የምትጽፈው? ኖ እንደዛ አይደለም ያለ ድርሰትህን ወድጄዋለሁ፣ በጣም ቆንጆ ነው፣ ግን ለምን እንደጻፍከው ማወቅ እፈልጋለሁ እያለ ነው። እና ምንድነው ለመጻፍ ያነሳሳ? ታንኪው ጎድ ያክብርልኝ። ኢት ዌልካም ኢትዮጵያ ሚሊኒየም። ልክ ነኝ ሳሚ? አሪፍ ነው። ግን ኦልሬዲ ሰውየው መጥቷል። ዌልካም አይደለም ዌልካምድ። ፈረስት ሱዳን ሀገር ሆኜ ይህን ድርሰት ራይትንድ ስጽፈው የሱዳን ፒፕል ኖ አማርኛ። ስለዚህ ይህንን ታሪክ ለኢትዮጵያ ሕዝብ ገልብጬ ጽፌ እንዲያዩት ለማድረግ ነው። ይሄው ነው። Okay. So when did you write the screenplay? When? መቼ ነው መጽሐፍ የምትወደው? ኖ መቼ ነው የጻፍከው? መቼስ ብጽፈው ምን አገባው? ይኸው 10 years ago. 10 years ago. Yeah. Wow. Got that right. Can you act something for me, please? በጣም በዛ። እኔ ከዚህ በላይ ከፈረንጅ ጋር መቀመጥ አልችልም፣ ይነስረኛል። እኔ ገና ለገና የኢትዮጵያ ሲኒማ ከሆሊውድ ከመጣ ነጭ ጋር ተጣምሮ 7 ደረጃ አደረሰው የሚለውን ስም ለማምጣት ታሪክ ለማደስ ብዬ። አንተስ ብትሆን እንግሊዘኛ ብርቅ ነው እንጂ እንደ ውሃ ላፈስልህ እችላለሁ። ዌልካም ኢዝ ማይ ኔም ኢዝ ኤንድ ዌልስ ክላሽንኮቭ ኡዚ ዌልስ Yeah, that's brilliant. Really good. እግዚአብሔር ከፍ ያርግ። You're really talented. Yeah, እግዚአብሔር አንተ አባቸው ታዲያ ኧረ እኔ ሽጉጥ አለው ሲባል ሰምቻለሁ። ይኑረዋ፣ ለምን ታንክ አይኖረው? እንዲህ አረደደ ብለህ እንዲህ አንተ ኧረ እባክህ አንብብ እስቲ። ሏሟ ራሷ ተዋበል እስቲ። ታንክ በግለሰብ ደረጃ አይሰጥም። ምን ፈልጋ ነው?